የብዙ ሰው አመለካከት መታሰር ማለት ትርጉሙ ሁለት እጃችን በሰንሰለት መታሰር ይመስላል ወይ ማረሚያ ቤት መግባት ይመስላል። በእኔ አመለካከት የመታሰር ትርጉሙ ዋና መነሻው እና ሽክር ያለው ባህላችን ነው። ለምን ቢባል ባህል የራሱ አውንታዊ ሲሆን ግን ከጥቅሙ ጉዳቱ ያመዝናል። ምሳሌ አዶናይ ብናነሳ እድሜ ልክ ታስሬ ነው ያደጉት። ወላጆቼ በጣም የተማሩና ዘመናዊ አስተሳሰብ ያላቸው ቤተሰብ ነው ያሳደጉኝ። ግን የማህበረሰቡ ተጽዕኖ ስላለባቸው በእኔ አስተዳደግም የራሱ ሽክር አለው። የተማርኩበት ትምህርት ቤት ቁጭ በል እንዳትናገር፣ ይህንን እንዳታረግ፣ ዝም በል እንዳትናገር፣ ስነ ስርዓት አርግ፣ የሁሉ ትዕዛዝ በልጅነቴ አሳድጎብኛል። የራሱ ትልቅ ተጽዕኖ አለው በህይወቴ። በተጨማሪም ማትስ አጥና፣ ፊዚክስ አጥና በራሳቸው ፍላጎት ይነዱሃል። በዚህ ምክንያት መላ የሰውነት አካላችን ይታሰራል። ድምጻችን፣ አፋችን፣ እግራችን ይታሰራል። ልክ እንደ ሮቦት ቁጭ በል ስትባል ቁጭ፣ ተነሳ ስትባል ትነሳለህ። ልክ እንደዛ በቃ ይሰልቻል። በዚህ ምክንያት ያንተ ዓላማ ህልም አትናገርም፣ አቅም አይኖርህም፣ ጎረቤትህን ትፈራለህ፣ ጓደኞችህም ትፈራለህ። እንዲህ ብዬ ያደግኩ ልጅ ነኝ። ከ4 ዓመት በፊት ተስፋ ቆርጬ ነበር። ህይወቴ ሁሉ ጨልሞብኛል። ሁሉ ነገር አጥቼ መንገድ ጠፍቶብኝ ነበር። በዚህ አስቸጋሪ ህይወት የእግዚአብሔር ድምጽ በመንፈስ ተሰማኝ። አዶናይ በህይወትህ አይደለም ተስፋ የቆረጥከው፣ በውሸት የተገነባ ማንነት ያዝከው ነው ተስፋ የቆረጥከው። ለሰው ለማስደሰት ስትል፣ ተቀባይነት ለማግኘት ስትል፣ ባህልህን ለማክበር ስትል ካንተ ያደገው ማንነት ነው የሰለቸ አለኝ። ከዛ በኋላ ቆራጥ እርምጃ ወሰድኩኝ። የዱር አዶናይ መቀየር። አሁን ያለ አዶናይ ጠንካራ መንፈስ ስብዕና ያለው አዲሱ አዶናይ ተፈጠረ። አዶናይ ብርሃን። ብዙ ሰው እብድ ሲለኝ በማህበራዊ ሚዲያ ትችት ሲሰጠኝ ሲሰድበኝም ጭምር በጣም ደስ ይለኛል። ለምን ብትለኝ ከማህበረሰቡ የተለየ ነገር ስታሳይ ልጅ ምን ሆነ አበደ ይሉሃል። ሁሉ ነገር ከማህበረሰቡ እንድትወጣ አይፈለግም። ወዴት እየሄድክ ነው? ትዕዛዝ ተቀበል፣ ስርዓት አታረግም፣ ማአት ትዕዛዝ ይሰጥሃል። በመሰለህ መንገድ ከሄድክ ከሰልፉ ስለምትወጣ እብድ ነው ይልሃል። ለዛ ነው እብድ ሲባል ደስ የሚለኝ። ትርጉሙ ስለማቀው ነው። እብድ ማለት ልብስህ ጥለህ ማበድ አይደለም። ምሳሌ አዶናይ እብድ ነው ብባል የደረስኩበት ያለው ደረጃ ያየኸው ነው። እብድ ስትባሉ ማፈር የለባችሁም። አብዛኛው ሰው እብድ ነህ ብሎኛል፣ ስቆብኛል፣ አትረባም ብሎኛል፣ ማአት ነገር ተብያለሁ። አልሰማችሁም። ስግጥ ነው መልሴ። سجل لبركتي سجل لبركتي سجل لجنزبي سجل لجنزبي سجل سجل تفمس سجل تفمس سجل 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 ليوتي سجل لبركتي سجل لبركتي سجل لجنزبي سجل لجنزبي سجل سجل تفمس سجل تفمس سجل 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 ليوتي سجل ليوتي سجل لبركتي سجل لبركتي سجل لجنزبي سجل لجنزبي سجل سجل تفمس سجل تفمس سجل 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 ليوتي سجل ليوتي سجل لبركتي سجل لبركتي سجل لجنزبي سجل لجنزبي سجل سجل تفمس سجل تفمس سجل 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 ليوتي سجل ليوتي سجل لبركتي سجل لبركتي سجل لجنزبي سجل لجنزبي سجل سجل تفمس سجل تفمس سجل 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 سجل
በዓለማችን የሚያስፈራ ፍቅር ሰጥቶ የሚያስረሰው ነው። በጭንቅላታችን የሚናገር ነገር አለ። ካዳመጥ ነው ድምጽ ይመጣል፣ ሐሳብ ይመጣል፣ ያንተ ድምጽ ይመስላል። ነገር ግን ይህ ሁሉ ድምጽ ያንተ አይደለም። ፕሮግራሚንግ ናቸው። ከማህበረሰቡ የመጡ የባህል ተጽዕኖ ናቸው። እንዲህ እንዳታረግ እየተባልክ ያደከው ድምጽ ነው። ይህ ድምጽ እንደማይጠቅም ማስተማር ዓላማዬ ነው። የዚህ ውጤት የፈለግንበት ቦታ እንዳንደርስ እናፍራለን። እንድናፈር የሚያደርጉ ድምጽ ናቸው። ይህ ድምጽ በስነ ስርዓቱ ሰው እንዲረዳው አደርጋለሁ። ይህ ያመነ ሰው የሚያቋርጠው የምድር ኃይል የለም። ህይወቱ ይለወጣል። እኔ ያ መጥፎ ከአእምሮ የሚወጣ መጥፎ ድምጽ ከቀየርኩበት በኋላ በ2 ወር ብቻ በዩቲዩብ 200,000 ተከታይ፣ በቲክቶክ 1.7 ሚሊዮን ተከታይ ነው ያለኝ። ብዙ ነው ግን ያለምንም ጥርጥር ገና ጨምራለሁ። ሩል ሞዴል የለኝም። ኦርቶዶክስ እምነት ተከታይ ነኝ። ይህ ብዬ ስናገር ሰዎች ይስቃሉ። ጎዳና ወጣለሁ ብዬ ስናገር ሰው የመሰለው ስራ መስራት ያቃተኝ የደከምኩ ነው የመሰለው። ይህ ስህተት ነው። ከዛ በፊት 2 ወርና 3 ወር ብዙ ብር ነው የሚከፈለኝ። እስከ $10,000 ይከፈለኝ ነበር። በፊትነስ እያገዝኩ ማለት ነው። ገቢ ነበረኝ። ግን በሰዓቱ የገጠመኝ ነገር ራሴ አጣሁት። ማን ነው አዶናይ? ጠፋብኝ። ደስተኛ መሆን አልቻልኩም። ቲክቶክ ገብቼ ሞቲቬሽን መልቀቅ አቃተኝ። የፊትነስ ቪዲዮዎችን መልቀቅ ደስ አይለኝም። በጠቅላላ ራሴን አጣሁት። ወደ ጎዳና የወጣሁት አዲሱ አዶናይ ለመፈለግ ነበር። ተመሳሳይ ህይወት አስጠላኝ። በነገራችን ላይ 1 ቀን ነበር ወደ ጎዳና የወጣሁት። ከዛ በኋላ እያለቀስኩ ነው ቪዲዮውን የለቀው። የሚቀጥለው ቀን በቲክቶክ በዩቲዩብ አነጋጋሪ ሆነ። መዓት መልእክት ደረሰኝ። መርዳት እንፈልጋለን አይዞህ የሚል የእውነት እንዲረዱኝ የሚፈልጉ ሰዎችን ጠየቁ። ብዙ ባለሀብቶችን ከዱባይ ደወሉልኝ። የአመቱ የቤት ክራይ ልናግዝህ ይላሉ። ይህ የኔ ዓላማ አልነበረም። ልትረዱኝ የምትፈልጉ ከሆነ የፊትነስ ፕሮግራም አዘጋጅቻለሁ። ወደ ስፖርት ማዕከል በመምጣት እየሰራችሁ ርዱኝ ብያችኋለሁ። ክፍያው ደግሞ $1 ብቻ ነበር። አይገርምህም? ከዛ በጠቅላላ ከስፖርት ፊትነስ ያገኘሁት $2,000 ብቻ ነበር። በዛ ጊዜ ግን በቲክቶክ ወደ 21,000 ሰዎች ላይቭ ገብቶ ነበር። ከምጠብቀው በላይ ጊፍት ተሰጠኝ። የሰው ፍቅር በደስታ ገደለኝ። ወደ $3,000 ጊፍት ተሰጠኝ። ከገንዘቡ በላይ የህዝቡ ፍቅር አስደስተኝ። የማረሳው ቀን ነው። በዚህ አጋጣሚ በድጋሚ ህዝቤን ለማመስገን ይፈቀድልኝ። ከዛ በፊት አእምሮዬ ለኔ ይሰድበኝ ነበር። ለምን ግልጽ ተናገርክ? ሰው ይጠላሃል ይለኝ ነበር። ግን አስተሳሰቤ ቀየርኩ። አንዳንድ ሰዎች ለመለመን ቲክቶክ ገባ ይላሉ። ዋናው መልእክቴ አስተሳሰቤ ሰው እንዲረዳኝ ይፈልጋለሁ። ለማመን ብዬ አይደለም የገባሁት። ለምሳሌ ቢልጌት ለሰው ስለሚረዳ ነው ባለሀብት የሆነው። የብዙ ባለሀብት ሚስጥር ስለሚረዱ ነው ባለሀብት የሆኑት። ስለዚህ ሰው መርዳት ዓላማዬ ነው። ከወላጅ አባቴ ብዙ ትዝታ አለብኝ። ማርካቶ ሰፈር የሚለው ዘፈን ስሰማ ውስጤ መንፈሴን ይታደሳል። ልጅ እያለሁ አባቴ ያሰማኝ ነበር። ከአባቴ ሙሉ ሌሊት ጌም እየተጫወትኩ አድር ነበር። ትውስታዬ ነው። አባቴ ስፖርት ይወዳል። ለመጀመሪያ ጊዜ ስፖርት እንዲጀምር ያደረገኝ አባቴ ነው። ራሱም ስፖርተኛ ነበር። እናም አባቴ በእኔ ህይወት አዎንታዊ ተጽዕኖ አሳድሮብኛል። እንግሊዝኛም ጎበዝ ስለነበር ረድቶኛል። ለዛ ነው ጎበዝ የእንግሊዝኛ ቋንቋ ተናጋሪ የሆንኩት። ወደ ስኬት መንገድ ስትጓዙ የሚያቆማችሁ ሰዎች ከአቅራቢያችሁ ያሉ ሰዎች ናቸው። እነዚህ ሰዎች እናንተን በመጥላት ሳይሆን እንዳትለወጡ ፈልገው ሳይሆን እንዳትቀየሩባቸው ይፈራሉ። ቢካዝ እድሜ ልካችሁ የሚያውቋችሁ በዛ የድሮ ማንነታችሁ ነው። በማይጠቅማችሁ ማንነት እናንተ ዳሃ ያረጋችሁ ሊሆን ይችላል፣ ወይም ደግሞ በቃፈር እያላሳችሁ እንድትኖር ያረጋችሁ ማንነት፣ እሱን ማንነት ያውቁታል፣ ይወዱታል። ከዛ ማንነት ጓደኛ ናቸው። ከዛ ማንነት እናት አባት ናቸው፣ ወንድም ናቸው። ከተቀየራችሁ ያ ማለት ያ እድሜ ልካቸውን ያወቁት ማንነት ይጠፋባቸዋል ማለት ነው። ስለዚህ እነዚህ ሰዎች በምክር አድርገው በተረባ አድርገው በስድብ አድርገው በተቻላቸው አቅም ሊያቆማችሁ ይሞክራሉ። ምክንያቱም ከተለወጣችሁ መግባባት ታቆማላችሁ ማለት ነው። ስለዚህ የምትግባቡት ሰው ለይታችሁ እወቁ። ለመለወጥ ስትሞክሩ ማን ነው የሚመክራችሁ በደንብ ልብ ብላችሁ አስተውሉ። ቢካዝ መሰገጥ ስትጀምሩ መካሪ በጣም ብዙ ነው። ምክር አለመስማት ደግሞ አንዳንዴ ትልቅ ለውጥ ያመጣላችኋል። ማን ነው የሚመክራችሁ? እነዛ የሚመክሯችሁ ሰዎች የት ደረጃ ላይ ነው ያሉት? የምትፈልጉት ደረጃ ውስጥ ካልሆኑ አትስሟቸው። ጆሮህን ጥጥ ታረጋለህ፣ ስግጥ ትላለህ፣ ህይወትን ትቀይራለህ።